ከብዙ ዓመታቶች በፊት በአመቱ መጨረሻ ላይ ታክስ ልከፍል ቁጭ ባልኩበት ሰዓት ላይ በአመቱ ውስጥ የምከፍለው ታክስ አማውንት ወይንም ደግሞ መጠኑ $14400 ነበር። ታዲያ ከ12 ዓመታቶች በኋላ ተመሳሳይ ታክስ ላሰላ ቁጭ ባልኩበት ሰዓት ላይ $1.4 ሚሊዮን እንደከፈልኩ ልባልኩ። ታዲያ ይህም በእኔ አይምሮ ውስጥ ጥያቄን ይጭርብኛል። እንዴት አድርጌ ነው እንደዚህ አይነት ገንዘብ ላገኝ የቻልኩት? እንዴት ነው ገበዬን 100 እጥፍ ልጨምር የቻልኩት? እንዴት አሳደግኩት ብዬ ራሴን መጠየቅ ጀመርኩ። አንድ እየተከተልኩት ያለው ቀመር ወይንም ደግሞ ፎርሙላ እንዳለም ገብቶኛል። ይህንን ቀመርም ከብዙ ጊዜያቶች በኋላ 1000% ፎርሙላ ብዬ አውጥቼዋለሁ። ነገር ግን ምን ላይ የተመሰረተ ነው ካላችሁኝ the law of incremental improvement ላይ ያጠነጠነ ነው። ወይንም ደግሞ ጃፓኒዞች እንደሚሉት the kaizen principle ይሉታል። በየቀኑ ጥቃቅን የሚባሉ ትናንሽ ለውጦችን እያደረጉ እያከናወኑ ማለፍ ማለት ነው። continuous betterment ይሉታል። በየጊዜው እየተሻሻልን መሄድ፣ ትናንትና ከነበርንበት ዛሬ የተሻለ ደረጃ ላይ መገኘት። ታዲያ በየቀኑ እያሻሻልን የምንሄደው ምንድነው ካልን ፕሮዳክቲቪቲያችን ወይንም ውጤታማነታችንን ከዛም አልፎ ውጤቶቻችንን ፐርፎርማንሳችንን ወይንም ደግሞ ብቃታችንን እያሻሻልን ማለፍ ነው። ይህንን እያደረግን ለ3-4 ወራቶች ብንቀጥል እድገታችን እጥፍ ድርብ እየሆነ መሄዱ አይቀርም። ለአመታቶች ካረግነው ደግሞ ልክ እኔ እንዳየሁት ትልቅ የሚባል ለውጥን በህይወታችሁ ልትመለከቱ ትችላላችሁ። ለተከታታይ 10 ዓመታቶች በየአመቱ 26% እያደጋችሁ ብትሄዱ በ10 ዓመት ውስጥ 1004% እድገትን ታስመዘግባላችሁ። በእኔ ህይወት ላይ የተፈጠረው ነገር ይሄ ነው። አብረውኝም የሚሰሩ ሰዎች የተመለከቱት እድገት በዚሁ ተመሳሳይ መንገድ ላይ ያለ ነው። በሆነ ወቅት አስታውሳለሁ አንድ የ30 ዓመት ጎልማሳ ወደ እኔ ይመጣል። የዛኔ ሲያትል ከተማ ውስጥ ነበርኩ። በጣም ጥሩ ባህሪ ያለው ልጅ ነው። ክሪስ ይባላል። ታዲያ ለመጀመሪያ ጊዜ ከሱ ጋር የተገናኘ ነው እሱ የ22 ዓመት ወጣት በነበረበት ጊዜ ነው። ታዲያ ታስታውሰኛለህ ወይ? ስለ 1000% ፎርሙላ አስተምረኸኝ ነበር አለኝ። ይህንን ትምህርት በየሄድኩበት ቦታ ስለማስተምር አዎ አስታውሳለሁ ይህንን ትምህርት እንዳስተማርኩ አልኩት። እሱም ደግሞ የዛኔ በወቅቱ ያገለገሉ መኪናዎችን በመሸጥ ላይ ነበር የተሰማራው። ታዲያ ይህንን ትምህርት ሳስተምር አስታውሳለሁ ብዬ ስመልስለት ያ ትምህርት አይሰራም፣ ምንም አይሰራም አለኝ። እኔም ደግሞ በአግርሞት ምን ማለትህ ነው ብየዋለሁ። ምክንያቱም ጥሩ ልብስ የለበሰ ነው፣ የተሻለ ሁኔታ ላይ ያለ ይመስላል። እንዴት ነው የማይሰራው ስለው አንተ ያልከው በ10 ዓመት ነው፣ እኔ በ7 ዓመት አንተ ያልከውን እንዳላሳክቻለሁ፣ 10 ዓመቱን ላይ ፈጅም አለኝ። እኔም ፈገግ አልኩና ተገርሜ እንዴት እንደዚህ ልትል ቻልክ? ምን አሳክተህ ነው አልኩት። የዛሬ 7 ዓመት የማገኘውን ገቢ 10 እጥፍ አሳድጌዋለሁ አለኝ። ትላንትና ከነበርኩት ዛሬ እየተሻልኩ ትንሽ ነገር እየጨመርኩ ለ7 ዓመት ኖሬ ይሄው ሙሉ ለሙሉ ህይወቴን ለውጬዋለሁ አለኝ። እኔንም ደግሞ ብትጠይቁኝ ይህንን ፎርሙላ 10 ጊዜ ተጠቅሜዋለሁ ማለት እችላለሁ። ገቢዬን አንዴ እጥፍ ድርብ ካረኩ በኋላ በዛው ጋር አልቆምኩም። አሁንም ሌላ 10% እድገት ፈልጋለሁ ብዬ በዛው መንገድ ነው የቀጠልኩት። እንዲህ ካደረግኩ በኋላ ነው ከ12 ዓመታቶች በኋላ ወደ 100% እድገትን በህይወቴ ውስጥ ልመለከት የቻልኩት። ታዲያ ምን ላርግ? አይምሮዬንስ እንዴት አድርጌ ላሳምነው ካላችሁ ጠዋት ነው ሁሉም ነገር መሰራት ያለበት። ጠዋት እንደተነሳችሁ የትም ቦታ ከመሄዳችሁ በፊት 2 ሰዓት ቀደም ብላችሁ ተነሱ። ቢያንስ በቀን ውስጥ የጠዋታችሁን 1 ሰዓት በራሳችሁ ህይወት ውስጥ በራሳችሁ ለብቻችሁ ልታሳልፉት ይገባል። ያንንም ደግሞ መንፈሳዊ መጽሐፎችን በማንበብ አሊያም ደግሞ ይጠቅሙኛል፣ ይረዱኛል፣ ያሻሽሉኛል ብላችሁ የምታስቡትን ነገሮች በማድረግ በመጸለይ ወይንም ደግሞ ሜዲቴት በማድረግ በማሰላሰል በማሰብ አሳልፉ። የሽያጭ ባለሙያ ከሆናችሁ ስለ ሽያጭ የሚጠቅሟችሁን ነገሮች በማየት ወይንም ደግሞ በማንበብ ታሳልፋላችሁ። የማይጠቅሟችሁን ዜናዎች ሶሻል ሚዲያ ወይንም ደግሞ በወሬ በመታሰር ቀናችሁን ልትጀምሩ አይገባም። ሁሌም ቢሆን መጀመሪያ ማድረግ ያለባችሁ ነገር ቀናችሁን ሊያፈካው የሚችለውን ነገር ነው። ጠዋት ተነስታችሁ ስፖርት ስትሰሩ ቀኑን ሙሉ ሰውነታችሁ ሪላክስድ ሆኖ ወይንም ደግሞ ዘና ብሎ እንደሚውለው ሁሉ በጠዋቱም ደግሞ ለአይምሯችሁ ስፖርትን ስትሰጡት ወይንም ደግሞ በጎ የሚባሉ ነገሮችን አይምሯችሁን ስትመግቡት እንዲሁ በጣም ሪፍሬሽድ ሆኖ ይነሳል። ቀኑን ሙሉ ለሚያስፈልጓችሁ ነገሮች ገና ከጠዋቱ መግባችሁታልና በደንብ እያገለገላችሁ ያልፋል ማለት ነው። ሁለተኛ ልብ ልትሉት የሚያስፈልገው ነገር ቀኑን ሙሉ ማድረግ ያለባችሁን ነገር ጠዋት እንደተነሳችሁ ይሄን መስራት አለብኝ ብላችሁ ጻፉት። አብዛኞቻችን በቀን ውስጥ ከአንድ ነገር በላይ ነው የምንሰራው። አንድ ታስክ ብቻ ወይንም አንድ ስራ ብቻ አይደለም አይደል? ስለዚህ ያንን የተለያዩ ነገሮችን ጽፍና the most difficult ብለን ያሰብነውን ወይንም በጣም ከባድ ብለን ያሰብነውን ስራ መጀመሪያ እናድርገዋለን። ጠዋት በአዲስ ጉልበት በአዲስ ኤነርጂ ሙሉ አቅማችንን እዛ ከባድ ነው ያልነው ስራ ላይ እናወጣለን ማለት ነው። ስለዚህ ጠዋት እንደተነሳችሁ አንዴ ማድረግ ያለባችሁ
ራሳችሁን ለግላችሁ ያቺን 1 ሰዓት ከወሰዳችሁ በኋላ ዛሬ ምንድነው ለኔ በጣም አስፈላጊ የምለው ስራ ብላችሁ ራሳችሁን ጠይቃላችሁ። እነዚህ ነገሮች ካላደረኩ ዛሬ ቀኔ ስኬታማ አይሆንም ብላችሁ ያሰባችኋቸው ነገሮች እንዳለ ትዘረዝሩና ከከባዱ ትጀምራላችሁ። ብራያን ትሬሲ አሁን አንተ የምትመክረውን ምክር ብዙ ሺህ ጊዜ ስትናገረው ሰምቻለሁ። ከዛም አልፎ ደግሞ ብዙ ሰዎች ሲመክሩት ሰምቻለሁ። ተመሳሳይ ነው ትሉ ይሆናል። ተመሳሳይ ከመሆኑም በላይ በጣምም ቀላል ነው። በጣም ቀላል ከመሆኑ የተነሳ ነው ሰው ችላ እያለ ያለው። በቃ የስኬት መጀመሪያ አማካይና መጨረሻው ይሄኛው ሲምፕል ፕሪንሲፕል ነው። መደረግ ያለበት ነገር ዛሬ ሳይደረግ መተኛት የለባችሁም። ማድረግ ያለባችሁ ነገር ከከባዱ ጀምራችሁ ከጧቱ ትሰራላችሁ። እንደዛ እያላችሁ ቀለል ወዳሉት ስራዎች፣ ቀለል ወዳሉት ታስኮች ተወርዱና ምሽታችሁን ትጨርሳላችሁ። ቀናችሁ በዚህ ነው መጠናቀቅ ያለበት። እያንዳንዱ ቀን 1% እድገትን እያስመዘገባችሁ ማለፍ ያለባችሁ ቀን ነው። ይህ መርህ ወይንም ይህ ፕሪንሲፕል በጣም ቀላል ነው የምላችሁ ይሄ ነው። ኮምፕሊቲንግ ታስክ የምንለው ሐሳብ ወይንም አንድን ስራ መጨረስ የምንለው ሐሳብ ሰክሰስን የሚወልድልን ነው። ስኬት የሚወለደው ስራን በመጨረስ ነው እንጂ ስራን በመስራት አይደለም። ስራ ሁሌም ቢሆን ልትሰሩ ትችላላችሁ። ያንን ስራ ግን እየጨረሳችሁ ካልሆነ ምንም ዋጋ የለውም። ኮምፕሊሽን ዋናው ነገር ነው። አንድ አባባል አለ፣ ኢት ዘ ፍሮግ ይሉታል። በጠዋት እንደተነሳችሁ ከባድ የሚባለውን ስራ መስራት እንደማለት ነው። በጣም ብዙ ሰዎች መጥተው እኔ ጋር የሚጠይቁኝ አንድ ጥያቄ አለ። how do I organize my life ይላሉ። ህይወቴን እንዴት ነው ስርዓት ያለው ወይንም ደግሞ ቅጥ ያለው ላረገው የምችለው? እንዴት ነው ሰብሰብ ብዬ ልኖር የምችለው ብለው ነው የሚጠይቁት። እንዴት ይህንን ጥያቄ ያነሳችሁት ስላቸው በጣም ትንሽ ጊዜ ነው ያለኝ፣ ነገር ግን ማድረግ ያሉብኝ ነገሮች በጣም ብዙ ናቸው። ነገሮች እንዳለ ቀውጢ ሆነዋል ወይንም ደግሞ ኬዮቲክ ሆነው ያልጠበቅናቸው ነገሮች እየተፈጠሩ በተጨማሪም ደግሞ ብዙ ወጪ እያወጣን የማንችላቸውን ነገሮች በመንገዳችን ላይ ያገኘን ነው። ታዲያ ከእንደዚህ አይነት ምስቅልቅል ያለ ህይወት እንዴት ነው ወደ ኦርጋናይዝድ ላይፍ ላልፍ የምችለው ይሉኛል። እኔም ደግሞ ዌልካም ቱ ዘ ሂውመን ሬስ እላቸዋለሁ። የሰው ዘር በቃ ህይወቱ ይሄ ነው። ጥድፊያ ጥድፊያ ጥድፊያ። ሁሌም ቢሆን የሆነ ነገር መደረግ አለበት። ችግራችንም የሚጀምረው እዚህ ጋር ነው ማለት ይቻላል። እዚህች ምድር ላይ በጣም ብዙ ጥሩ ነገሮች ይከናወናሉ። ስለዚህ I want a piece of that እያልን እያሰብን ከእያንዳንዱ ጥሩ ነገር ላይ እኔም ልሳተፍ እያልን እጃችንን እያወጣን የማንጀምረው የማነካካው ነገር የለም። ነገር ግን ህይወታችን በአንድ ነገር ላይ መመስረት ነበረበት። ያየነው ጥሩ ነገር ሁሉ ሊያምረን አይገባም። አንዷን ነገር ይዘን እዛ ላይ ነው እንግዲህ ስኪልፉል ሆነን ማለፍ ያለብን ወይንም ደግሞ ክህሎታችንን እያዳበረን ማስተር መባል ያለብን። ስለዚህ አሁን እንደዚህ ወንደር እያደረግን ወይንም ደግሞ 10 ቦታ እየዞርን እየተሽከረከርን ህይወታችንን ላለማባከን ህይወታችንን ኮንትሮል ውስጥ ማስገባት አለብን። ልንቆጣጠር ይገባል። ታዲያ ለመቆጣጠር 2 ወሳኝ የሚባሉ ጥያቄዎችንም እንጠይቃለን። የመጀመሪያው እኔ ማን ነኝ የሚለው ነው። ይህ ማለት እኔ ስሰራ የሚያስደስተኝ ነገሮች ምንድናቸው? ወይንም ደግሞ ታለንቴ ምንድነው? ተሰጥኦዬ የቱ ጋር ነው? ምን አይነት አቅም አለኝ? ምን ማድረግ ያስደስተኛል? ዛሬውኑ ስለ ገንዘብ መጨነቅ ብታቆሙ፣ ሁሉም የምትፈልጉት ገንዘብ ቢሰጣችሁ ህይወታችሁን ምን ታረጉት ነበረ? $100 ሚሊዮን ዛሬ ቢሰጣችሁ ቀሪ ዘመናችሁን ለምን ብላችሁ ነው የምትኖሩት? ምን አይነትስ ህይወት ይኖራችኋል? ዓላማችሁ ምንድነው የሚሆነው? ሌላም ጥያቄ አለ። እዚች ምድር ላይ የፈለጋችሁበት ቦታ የፈለጋችሁትን ስራ በፈለጋችሁት ፖዚሽን ወይንም ደግሞ የሥራ ቦታ ላይ መስራት ትችላላችሁ። ታዲያ ያንን ስራ ምረጡ ብትባሉ የትኛውን ስራ ትመርጡ ነበር? ይህንን በደንብ ልታስቡበት ይገባል። በስታንፈርድ ዩኒቨርሲቲ ውስጥ ክሪኤቲቭ ቲንኪንግን ያስተምራሉ። አንዱ ፕሮግራማቸው ነው ማለት ይቻላል። ከሚያስተምሯቸው ነገሮች ውስጥ አንዱ the 20-10 ኤክሰርሳይዝ ይባላል። ለተማሪዎቹ እንዲህ ነው የሚሏቸው። እንበልና ዛሬ ኢንሄሪት አድርጋችሁ ወይንም ደግሞ ገንዘብ ወርሳችሁ አሊያም ደግሞ ሎተሪ ማሸነፋችሁ $20 ሚሊዮን ባንካችሁ ውስጥ ቁጭ ብሏል። ታዲያ በዛው በተመሳሳይ ሰዓት ግን የሆነ ህመም ታማችሁ ልክ በዚህች ዕለት ከ10 ዓመት በኋላ እናንተ ሟች ናችሁ ብትባሉ ያቺን ቀሪ ዘመናችሁን ቀሪ 10 ዓመታችሁን ምን በማድረግ ታሳልፋላችሁ ነው የሚሏቸው። ስለዚህ $20 ሚሊዮን ባንካችሁ ውስጥ ቁጭ ብሎ ከ10 ዓመት በኋላ እንደምትሞቱ እርግጠኛ ብትሆኑ ምን አይነት የህይወት ውሳኔዎችን ተወስኑ ነበር? ህይወታችሁ በዛች በ10 ዓመት ውስጥ ምን ይመስላል? ይህንን ጥያቄ አንዴ ከጠየቃችሁ በኋላ አይምሯችሁ ውስጥ ያለው ነገር እንዳለ ግልጽ እየሆነላችሁ ወይንም ደግሞ አትሊስት የምትፈልጉትን ነገር እያወቃችሁ ትመጣላችሁ። ከጊዜ አንጻር ብዙ ጊዜ የለኝም፣ 10 ዓመት ብቻ ነች። ነገር ግን በ10 ዓመት ውስጥ ይሄንን ሁሉ ገንዘብ ምን ላርገው፣ ምን አይነት ነገር ያስደስተኛል ብላችሁ ማሰባችሁ አይቀርም። ምን አይነት ነገሮች ያስደስቱኛል፣ ምን አይነት ነገሮች ላይ ባወጣው የበለጠ እርካታ አገኝበታለሁ ብላችሁ ነው እንጂ የምታስቡት ልክ አሁን እየኖራችሁ እንዳላችሁት አይምሯችሁን ብዙ የማያስፈልጓችሁ ነገሮች አያጨናነቋችሁ። ሁለተኛውንም ጥያቄ በዚሁ ጋር አያይዤ ልጠይቃችሁ። ከህይወታችሁ ምንድነው የምትፈልጉት? ምንም አይነት ሊሚቴሽን ባይኖር
ቅድም ገንዘብ ነው ያልኳችሁ። አሁን ግን እናንተ ሊሚትድ አይደላችሁም ወይንም ደግሞ አልተገደባችሁም ብያችኋለሁ። ይህን ነገር ማድረግ አልችልም ብላችሁ የምታስቡ ሰዎች ትኖራላችሁ። እነዛን ሁሉ ነገሮች ማድረግ የምትችሉ አይነት ሰዎችስ ብትሆኑ ምን የተለየ ነገርን ታደርጉ ነበር? ምን የተሻለ ነገርን ትፈጽሙ ነበር? እነዛን ሁሉ አደርጋቸዋለሁ እሆናለሁ ብላችሁ ያሰባችሁትን ነገሮች እንዳለ በወረቀት ላይ ልታሰፍሩ ይገባል። አንዴ ከሁለቱ ጥያቄዎች የምትፈልጉትን ሊስት ካወጣችሁ በኋላ ቀጣይ ዓመት ባሳካው ደስ ይለኛል ብላችሁ የምታስቡትን ሊስት ደግሞ ታወጣላችሁ። ከጻፋችሁት ምናልባት 10 ነገሮች ውስጥ 3ቱ ቀድሞ ይመጣሉ። 3ቱን መምረጥ አለባችሁ ብትባሉ የትኞቹን 3ቱ ትመርጣላችሁ? ምንም ይሁን ብቻ በእናንተ ህይወት ውስጥ አስፈላጊ ነው ብላችሁ የምታስቡትን መጀመሪያ መምረጥ አለባችሁ። እንደ ማንኛችንም አይነት ሰዎች ኖርማል ከሆንን ገንዘብን ማስቀደማችን አይቀርም። ምክንያቱም ቤተሰቦቻችን እናስተዳድርበታለን፣ ጥሩ ኑሮ እንኖርበታለን፣ ብዙ ነገሮችን ያደርግልናልና። እንደ አብዛኞቻችን ካልሆናችሁ ጤናችሁ ልታስቀድሙ ትችላላችሁ። ቢዝነስማንም ከሆናችሁ ደግሞ ቢዝነሳችሁ እንዲያድግ ትፈልጉ ይሆናል። ትዳራችሁ እየተንገጫገጨ ከሆነም ደግሞ ሰላማዊ ትዳርን ፈልጋችሁ መጀመሪያ እሱን አነጣጥራችሁ ትመለከቱ ይሆናል። ስለዚህ የትኛውን ችግራችሁን ነው መጀመሪያ ለመቅረፍ የምትፈልጉት? ምክንያቱም ያልተቀረፈ ችግር ማለት ያላሳካችሁት ግብ አለ ማለት ነው። ስለዚህ አሁን ላይ በጣም እየከነከናችሁ ያለውን ችግር ትመለከታላችሁ። ያንን ችግር እቀርፋለሁ ትላላችሁ። በሌላ አባባል ይህ ምን ማለት ነው? የህይወታችሁ ግብ በዛ ችግር ላይ በዛ ጎል ላይ ያጠነጠነ መሆን አለበት ማለት ነው። እዚች ምድር ላይ የምናደርጋቸው እያንዳንዱ ነገሮች ቫልዩ አላቸው ወይንም ደግሞ ዋጋ አላቸው። ወይ እየጠቀሙ ነው ወይም ደግሞ እየጎዱ ነው። መሀል ላይ የሚባል ነገር የለም። ስለዚህ ግባችሁን አንዴ ካወጣችሁና ይህንን ችግር እቀርፋለሁ ካላችሁ በኋላ የማደርገው ነገር ግን ሰውን እየጎዳ ነው ወይስ እየጠቀመ ነው? ከዛም ወደ ራሳችሁ ታመጡታላችሁ። ራሴን እየጎዳሁ ነው ወይስ ራሴን እየጠቀምኩ ነው ማለት መቻል አለባቸው። እነዚህ ጥያቄዎች አስፈላጊ ናቸው። ምክንያቱም የምታደርጓቸው ነገሮች እንዳለ ጠቃሚ መሆን አለባቸውና። ከዛ በተጨማሪ የምታደርጓቸው ነገሮች ወደ ግባችሁ የሚያስጠጓቸው ነገሮች ናቸው ወይስ ከዛ የሚያርቋቸው? ይሄንንም ልብ ልትሉ ይገባል። ከግባችሁ የሚያርቋችሁ ከሆነ ያንን ነገር ማድረግ እንደሌለባችሁ ግልጽ ሆኖላችኋል ማለት ነው። ስለዚህ አቴንሽናችሁን ታዞሩና የሚጠቅማችሁ ነገር ላይ ታደርጋላችሁ። ከዚህ በተጨማሪም አክት አዜፍ የሚባል ፕሪንሲፕል አለ። እንደሆናችሁ አድርጋችሁ አስቡ ወይንም ደግሞ አክት አድርጉ። አኳኋናችሁ እንደዛ ይሁን እንደማለት ነው። እናንተ የምትፈልጉት ግቤ ነው ብላችሁ ያወጣችሁት አለ አይደለ? ያንን ግብ ብታሳኩ ምን አይነት ሰው ትሆናላችሁ? እንዴትስ ነው አክት የምታደርጉት? አለባበሳችሁ ምን ይመስላል? ቀናችሁስ ምን ይመስላል? ሩቲናችሁ ጠዋት ከተነሳችሁ ጀምሮ እያደረጋችሁ የምታልፏቸው ነገሮች ምን ይመስላሉ? እነዛን ነገሮች ትመለከቱና እንደዛ ለማድረግ ትሞክራላችሁ። እንበልና ከዛሬዋ ቀን ጀምሮ ፋይናንሻሊ ኢንዲፔንደንት ናችሁ። ምንም አይነት የገንዘብ ችግር አያሳስባችሁም። ስለ ገንዘብ ማሰብ አቁማችኋል። ሰዎች እንዴት ነው ትሪት የምታደርጉት? ከሰዎች ጋር እንዴት ነበር የምታወሩት? አኳኋናችሁ፣ አነጋገራችሁ፣ አለባበሳችሁ ምን ይመስል ነበር? ምን የተለወጠ ነገር ትመለከታላችሁ? አሁን የምትሰሩትን ስራ ራሱ በጣም ሀብታም ከሆናችሁ በኋላ እየሰራችሁት ነው ልበል። ተቀጥራችሁ እየሰራችሁ ነው። ተቀጥራችሁ የምትሰሩት ግን ለምንድን ነው? አይምሯችሁን ቢዚ ለማድረግ የሆነ ስራ ነገር ስለፈለጋችሁ ነው እንጂ ለገንዘቡ ብላችሁ አይደለም። ገንዘቡ እኮ ትንሽም ሊሆን ይችላል። ነገር ግን እናንተ ፋይናንሻሊ በቃ የምትፈልጉትን ነገር አግኝታችኋል። ስለዚህ አሁንም በስራ ቦታችሁ ላይ ስትገኙ ምን አይነት ባህሪ የምታሳዩ ይመስላችኋል? ከድሮ ጀምሮ ስታልሙ የነበራችሁትን ያንን በጣም ሀብታምና ባለጸጋ ሰው ሆናችኋል። ታዲያ አሁን እንዴት ነው አክት የምታደርጉት? ያ ሁሉ ነገር ከተሳካላችሁ በኋላ ምን አይነት ሰው ነው የምትሆኑት? እሱን እስቲ ለመመልከት ሞክሩ። ብዙ ጊዜ በሴሚናሮች ላይ ተናግሬያለሁ። እንደ ደሃ ሰው አክት ካረጋችሁ ደሃ ሆናችሁ ነው የምትቀሩት። ቤታችሁ ምስቅልቅል ያለ ከሆነ፣ መኪናችሁ ቁሽሽ ያለ ከሆነ፣ ልብሳችሁ ንጹህ ካልሆነ፣ ሁሉም ነገሮች እናንተ ሜሲ እንደሆናችሁ የሚያመላክቱ ከሆነ ሜሲ የሆነ ላይፍ ነው የሚኖራችሁ፣ ምስቅልቅል ያለ ህይወት። ደሃ መሆን የማትፈልጉ ከሆነ ወይንም ደግሞ ከድህነት መውጣት የምትፈልጉ ከሆነ እንደ ድህነታችሁ ቢሄቭ ማድረግ አቁሙ። አመለካከታችሁን፣ ሀሳባችሁን፣ አለባበሳችሁን፣ በተጨማሪም ንጽህናችሁን፣ ሁሉንም በአካባቢያችሁ ላይ ያሉትን ነገሮች ኦርጋናይዝ በማድረግ ላይ ልብ በሉ። ምክንያቱም እቤት ውስጥ ያለው ነው እየተባዛ የሚሄደው። በቀኑ መጨረሻ ውጫዊ የሆነውን ህይወታችሁን መለወጥ ከፈለጋችሁ ውስጣዊ ማንነታችሁን መለወጥ አለባችሁ። ውስጣዊ ዓለም ደግሞ የሚሰራው በአመለካከት፣ በአስተሳሰብ፣ በእምነትና በአይደንቲቲ ወይንም በማንነት ነው። ስለዚህ አሁን የምትፈልጉትን ሰው ሆናችኋል እንበል። የምትፈልጉትን ሰው ስትሆኑ መቼስ ኮምፕሌን እያደረጋችሁ የምትውሉ አይነት ሰዎች አትሆኑ። ቅሬታ እታች ላሉት ሰዎች ነው። ማማረር ሁሌም ቢሆን ዝቅ ያሉ ቦታዎች ላይ የሚገኙ ሰዎች የሚያደርጉት ነገር ነው። ምሬትና ቅሬታ ምንም የሚለውጥላችሁ ነገር የለም። ኤክስፕላኔሽንም አያስፈልግም። በህይወት ውስጥ የማትፈልጉት ነገር ይፈጠራል። አዎ በደንብ። ማማረራችሁ፣ ቅሬታ ማቅረባችሁ የሚለውጥላችሁ ነገር አለ? በፍጹም የለም። ስለዚህ ለምንድን ነው የምታማርሩት? ለምንድን ነው ቅሬታ የምታቀርቡት?
በጣም በራሳቸው የሚተማመኑና ከፍተኛ የሚባሉ ቦታዎች ላይ ያሉትን ሰዎች ብትመለከቱ ለሚያደርጉት ነገር ቁጭ ብለው ማብራሪያን አይሰጧችሁም። አይመለከታችሁም ነው የሚሏችሁ። ከፈለጉት ያረጉታል፣ ካልፈለጉት አያረጉትም። እናንተ ብትወዷቸውም ብትጠሏቸውም ማድረግ የሚፈልጉትን ነገር እያደረጉ የሚያልፉ ሰዎች ይሆናሉ እንጂ መቼም ቢሆን ዝቅ አይሉ። ራሳቸውን ዲፌንድ ለማድረግ ወይንም ደግሞ ራሳቸውን ለመከላከል የሚሞክሩም ሰዎች አይደሉም። እናንተ እነሱ የሚያደርጉትን ነገር የማትወዱ ከሆነ ምንም ግድ ስለማይሰጣቸው እነሱ ማድረግ ያለባቸው ነገር ብቻ አድርገው የሚያልፉ ናቸው። እናንተም ግድ የማይሰጠው ሰው እንድትሆኑ ነው የምፈልገው። ራሳችሁን በጣም ከመውደዳችሁ የተነሳ ከራሳችሁ ጋር በጣም ሰላም ከመሆናችሁ የተነሳ ምንም አይነት ውጫዊ ነገር እናንተን የማይበጠብጣቸው አይነት ሰዎች ነው። በቃ ሰው ቢወዳችሁም ባይወዳችሁም የምትሰሩትን ነገር ቢወዱም ባይወዱም እናንተ ማድረግ ያለባችሁን ነገር ብቻ አድርጋችሁ አልፋችኋል። ከእናንተ የሚጠበቀው ነገር ያ ብቻ ነው። እስከ ዛሬ ድረስ ሲሰማችሁ የነበረውን ፍርሃት እያስወገዳችሁ የምትመጡት በዚህ መንገድ ነው። ይሄ ሁሉ ፕሮግራሚንግ አይምሯችሁ ላይ የነበረው ነገር እንዳለ እየጠፋ አዳዲስ ፕሮግራሚንግን እየጫናችሁ ታልፋላችሁ። ከዛ የተሻላችሁ ሰዎች እየሆናችሁ ማለፍ ነው። በህይወት ዘመኔ ብዙ የሰራኋቸው ነገሮች አሉ። በህይወቴ በጣም ደስተኛ የሆንኩ ሰው ነኝ። ስለዚህ በህይወቴ ያደረኳቸውን ነገሮች ላደርግ የቻልኩት በእነዚህ መንገድ ነው ብዬ የማውቀውን ነገር አጋራኋችሁ ይለናል ካናዲያን አሜሪካን ሞቲቬሽናል ስፒከር ብራያን ትሬሲ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።